ሰላም ሰላም ውድና የተከበራችሁ የኔ ቻናል ቱብ ተከታታዮች እንዴት ቆያችሁ? እኔ ደህና ነኝ። እንኳን ለዳግማ ትንሣኤ በሰላም አደረሳችሁ። ሀገር ቤትም ላላችሁ ከሀገር ውጭም ላላችሁ ውድ ቤተሰቦቼ እንኳን አደረሳችሁ እያልኩኝ ዛሬ እንግዲህ የዶሮ ወጥ ሰርተሽ አታቂም ሰርተሽ አሳይኝ ባላችሁ መሰረት ጥያቄ ኮሜንት ሴክሽን ላይ ቀርቦልኝ ነው። እንዴት አድርገን ስደት ላለን በተለይ ደግሞ መዳም ቤት ለምንገኘው እንዴት አድርገን ዶሮ ወጥ ሰርተን መጠቀም እንችላለን ባላችሁ መሰረት እንግዲህ በዚህ መልኩ ዶሮዋን ገነጣጥዬ ብልት አውጥቼ እያጠብኳት ነው። ዶሮውን በዚህ መልኩ እንግዲህ ብልት ቀስ ብለን ማውጣት እንችላለን። ያው ብዙ ጊዜ እንግዲህ ለ4 ለ8 እንደዛ ነው ምን ቆራረጠው። እዚህ በዚህ መልኩም ቆራርጠን ብልት አውጥተን በሀገራችን ስታይል ወይም ደግሞ አሰራር መስራት እንችላለን። በዚህ መልኩ እንግዲህ ዶሮዋን ካጠብኩኝ በኋላ ሎሚ ጨው አድርጌ አዘፈዝፈዋለሁኝ ማለት ነው። ሎሚ በደንብ ይፈልጋል። ሎሚ ካደረግኩ ጨው ካደረግኩኝ በኋላ ለተወሰነ ደቂቃ አስቀምጠዋለሁኝ። ሽንኩርት ከትፌ እስከሚበስል ድረስ ዶሮ መዘብዘፍ አለበት። ይቻላል ማልቻል ነገር የለም። ባለንበት በምናገኘው አጠር መጠን አድርገን ሰርተን መመገብ እንችላለን ማለት ነው። ለበዓል እንዳንጓጓ ብዙ ጊዜ እንግዲህ እንደ ሀገራችን ባህልም ባናሳልፍም በሀገር ደረጃ ባለንበት ባለን ነገር ደስተኛ ሆነን ማሳለፍ እንችላለን። እዚህ ጋር እንግዲህ ሽንኩርቱን በእጄ ነው የከተፍኩት። ሽንኩርቱን በእንፋሎት በዚህ መልኩ ቀስ ብሎ እንዲበስል አድርጌዋለሁኝ። በእንፋሎት ነው የመጀመሪያ ሽንኩርት ማበስለው። ሽንኩርቱ በእንፋሎት በዚህ መልኩ ከበሰለልኝ በኋላ ዘይት አድርጌ በደንብ አድርጌ እስኪበስል ድረስ አቁላለዋለሁኝ። ውድና ተመልካቾቼ ለዚህ ቤት ስለዚህ ቻናል አዲስ ለሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ እንዲሁም ኮሜንት ሴክሽን ላይ አስቀምጡልኝ። ሽንኩርቱ ከበሰለ በኋላ እንግዲህ በርበሬ አድርጌ በደንብ አድርጌ አቁላለዋለሁኝ። በደንብ መቁላላት አለበት። በዚህ መልኩ እንግዲህ እያቁላላሁት ነው። የእሳቱን መጠን በደንብ መቀነስ ይኖርብናል። ለምን በርበሬያችን እንዳይቃጠል በደንብ እያቁላላሁት ነው። ከዛ በርበሬውን በደንብ ካቁላላሁት በኋላ የዶሮውን ስጋ እንግዲህ በዚህ መልኩ ጨምሬ አሁንም በደንብ ዶሮ እስኪበስል ድረስ አቁላለዋለሁኝ። የሞቀ ውሃ ጠብ እያደረግኩኝ ዶሮ እስኪበስል ድረስ ማቁላላት ይኖርብኛል። በመሃል ከደን እያደረግኩ እያቁላላሁት ነው። ከዛ እዚህ ጋር 2 ማንኪያ የሚሆን ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ አድርጌበት አሁንም በደንብ አድርጌ አቁላለዋለሁኝ ማለት ነው።
በስደት ያላለን እህቶች እንግዲህ በዚህ መልኩ ሰርተን መመገብ እንችላለን። ምንም ችግር የለውም፣ ይሰራል። ባለን ደረጃ ባለን አቅም ቤታችን ውስጥ በሚገኘው ቅመማ ቅመም አጣፍጠን መስራት እንችላለን። ግዴታ ኮረሪማ አገራችሁ ያለን ነገር መሆን ካለም ጥሩ ነው፣ ካሌለም ግን ባለን ነገር አጣፍጠን መመገብ እንችላለን ማለት ነው። እንግዲህ ዶሮ ወጥ አይቤና እንቁላል ግድ ስለሆነ እዚህ ጋር አይብ ነው የምሰራው። አይቡን የምሰራው ከወተት ነው። ወተቱን በዚህ መልኩ ከጣድኩት በኋላ ትንሽዬ አቼቶ ሎሚና ጨው ነው የማረግበት። ከዛም በኋላ እሳቱን በጣም በዝቅተኛ አድርጌ አቆየዋለሁኝ። በዚህ መልኩ እንግዲህ አይቡ እየደረሰ ነው። በጣም አሪፍ ሆኖ ነው የሚደርሰው። በዚህ መልኩ አይቤውን መስራት ትችላላችሁ። በጣም ቀላል ነው። ዶሮ ወጣችን እንግዲህ በዚህ መልኩ እየደረሰ ይገኛል። እዚህ ጋር ጥቁር ቅመም አድርጌበታለሁ። ጥቁር አዝሙድ ከላይ አድርጌ ቅቤንም ካደረኩኝ በኋላ እንግዲህ ዶሮ ወጡ በዚህ መልኩ ደርሶልኛል ማለት ነው። ውድ ተመልካቾቼ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። ከዛ ያው መጨረሻ ላይ እንቁላል አደርግበታለሁ ማለት ነው። እንቁላሉን ሰንጠቅ ሰንጠቅ እያደረኩኝ ነው። መጨረሻ ላይ እንቁላሉን ካደረኩትኝ በኋላ ትንሽ ከተንተከተከ በኋላ እሳቱን አጠፋዋለሁ። ከዛ ያው ወደ ማቅረቡ እንሄዳለን ማለት ነው። ውድ ተመልካቾቼ ዶሮ ወጡ ይህን ይመስላል። በጣም አሪፍ ነው የሆነው። በጣም ነው የሚያምረው። በዚህ መልኩ እንግዲህ ደርሶልኛል ማለት ነው። አያችሁት? በጣም ነው የሚያምረው። ከለሩ በጣም ምርጥ ነው። በዚህ መልኩ እንግዲህ አቅርቤዋለሁኝ ማለት ነው። ውድ ተመልካቾቼ መልካም በዓል ይሁንላችሁ። አመት ለአመት ያደርሰን። ስለተከታተላችሁኝ አብራችሁኝ ስለነበራችሁ በርቺ ጎበዝ ብላችሁ ከጎን የሆናችሁ ለምታበረታቱኝ በሙሉ ምስጋናዬ ከልብ ነው። በጣም አመሰግናለሁ። እንብላ ብያለሁ። እንግዲህ መልካም በዓል ይሆንላችሁ።